ብናገር ማሳለኛል ፍቅራን ከልክሎኛል ግን ደጋግሜ ስንት ገብቶ ስንት ያከበኝ ልቤ የሰመጠው ከባህሩ ማዘር ምን እየሰራ ነው? ማህበር አላ ጸበል ቀምሰ ነው የመጣሁት። አልጠራሁክም እኮ ጠርቻለሁ እንዴ? አይ አልጠሩኝም። እና ሳትጠራ ዘው ብለህ ትመጣለህ? ጎረቤት አይደለው ቤተሰብ ማለት እኮ ነኝ። አይ ቤተሰብ አይደለንም። መንግስት ቤታችንን ለልማት ካፈረሰው የት እንገናኛለን? ዘመድ ማለት እኮ ተራርቆም ለለቅሶ ለሰርግም የሚገናኝ ነው። አንተ ግን ባዳ ነህ። ከልጅነት ጀምሮ አሳድገውኝ ፈልጌ አይደለማ ተገድጄ ነው። ቀበሌ ቤቱን ሰጠኝ። አንተ ተወለድክ፣ ግቢ ውስጥ አደክ። አሁን ያስገቡኛል አያስገቡኝም? ድግሱ በሰው ብዛት ልክ ነው የተዘጋጀው። 50 አስፈላጊ ሰው ጠርቻለሁ። አንተ ግን ቦታ የለም። ማህበር እኮ ነው የሚዘክሩት። እኔን ካላስገቡኝ እግዚአብሔር ያዝንቦታል። ይዘንብኝ አላስገባም። ስነ ስርዓት ያዙ። በጸባይ ስለጠየቅኩት ነው ገብቼ እበላለሁ። በግ አምላክ ስነ ስርዓትን ያዝ። ፖሊስ ነው የምጠራው። አንድ ሚስኪን የኔ ቢጤ ከቤቱ ፊት ለፊት ቁጭ ቢል እሱን ያባሩታል። የኔ ቢጤውን አስገባዋለሁ። አንተን ግን አላስገባም። እሺ ይመቾት። ኤፍሬም። አቤት። ይቅርታ ልጄ ጨከንኩብህ? አዎ በጣም እንኳን ሰላም። እዚህ ጋር ስመጣ አፈ እንደባበስክ ያስታውቃል። ፊት እርጥብ እንዳላወስክ መብላቱንም ማወበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ልጅ። በአንድ እርጥብማ እንዴት እከዳለሁ? ጓደኛዬ ነው ወስዳለሁ። ይሄዳል። እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። በሐምሌ ቲቪ ኢትዮጵያ። ጉድ አፍተርኑን ተማሪዎች። እግዚአብሔር ይመስገን። ዛሬ የምንማረው ስለ ፍሬ ነው። አንተ ናም ተሰርብሻው ነውጣ ዘርጋጅ። አረ ዘርጋ ብያለሁ ዘርጋ። አረ ተሸር ፍሬ ብሎኝ እኮ ነው። ሱሪን አውልቅ እንደው። አረ አውልቅ ብያለሁ አውልቅ። በትምህርት ሰዓት ቀልድ አውልቅ። ሶፊ ሱሪን ታውልቃለህ? ምን ያላል በእናትህ ከአህያ ጋር ነው እንደሚውለው። የዛሬው ርዕሳችን ስለ ማንጎ ፍሬ ነው። ልጄ ፋዘር እንዴት ነህ? ደህና ነኝ ፋዘር። ምን ነው በሰላም ነው? በሰላም ነው ልጄ። እሺ ተቀመጡና እናውራ። ፈልገውኝ ነው? ልቁም ልጄ። ሜሮን የኔ ልጅ ፍቅረኛክ እንደሆነች አውቃለሁ እና ዛሬ የተገናኛችሁበትን 3ኛ ዓመት አስመልክቶ ቆንጆ ሆቴል እራት ልትጋብዛት እንደሆነ ሰምቻለሁ። እውነት ነው ፋዘር። ቆንጆ ሆቴል ከምትጋብዛት ብሩን ስጠኝና እኔ ጤፍ ልሸምትበት። ምን አትታዘበኝ ልጄ፣ ግዴታ ሆኖብኝ ነው። የኔ ሚስኪን ልጅ ልብስ ራሱ አስኮ ጨረታ ሄዳ በ15 ብር ነው ተጫርታ የምትለብሰው። በዛ በሚያምር ገላዋ ቦንዳ ነው የምትለብሰው። አንተን ካገኘች ጀምሮ ነው ሰውነቷ መለስ ያለው እንጂ ቀጫጫ ነበረች። አላቅም ነበር። አሁን አወክ። ውድ ሆቴል ወስደ ለአንድ ቀን ምግብ ከምትጋብዛት ብሩን ስጠኝና እኔ ጤፍ ሸምቼ ለአንድ ወር እንጀራ ላብላት። ግን እኮ ይሄና ለቸገራት አትመስልም። አንዳንዴ ከንፈሯ ድርቅ ብሎ አታየው? አያታለሁ። ረሃብ ነው። እኔ እኮ ደቆባሳይ ባዝሊን ገዝቼላት ነበረ ወዛ እንዲልላት። ባዝሊን ከንፈሯን እንጂ አንጀቷን አያርሰው። የምግብ ቂቤ ግዛላትና እናቷ ሽሮ ላይ ጣል እያደረገች አንጀቷን ታርስላት። ያኔ ወዛ ትልሽ ሀዘር ያለኝን በሰጡት ደስ ይለኛል። ግን ሰጪ የእግዚአብሔር ነው። እግዚአብሔር ይስጥልኝ። እሷን ደግሞ ካም በኋላ እንዳትደውይልኝ በሏት። ልጄ አትሂድ። ሮዝመሪ 6 መርማሪ 6 ነኝ። ዘገጁ አምዶ ከነፈልሽ ተብሎ እንዲወራ ዘርቅ እንድትልልሽ ልብሽ በኔ ቆራ ላይሽ ተገድጄ። ወይ ቦስ ዛሬም እየተንከረፈፍክ ነው አይደለ? አረ ቦታዬ ላይ ነኝ እኔ። ምንም ከማንም ጋር ከመርማሪ ስንዱ ጋር የተመደብኩት ቦታዬ ዝግጁ ነኝ እኔ። ትሰማኛለህ? ልክ እንደባለፈው ምስጠተ ስጋ ላይ የሆነ የሚሽን ፌል ቢያደርግ ወየውልህ። አረ በዛ በሚያምረው ሽንጧ አዎ
ልክ እንደ ሐረር ሰንጋ ስጋ ወዝቦዝ በሆነው ከንፈሯ የተሳለ እስኪመስል ድረስ ጉጭ ጉጭ ባለው ደረቷ ተመሰጠ ተጠርጣሪው አምልጥና አንተ እንግዲህ ልጅ ኧረ እኔ ምንም አልተመሰጥኩም። እኔ ስራዬ ላይ ነኝ። ይምጣ፣ በእኔ በኩል ሬዲ ነኝ። ይምጣ፣ እየጠበኩት ነው። በቃ መርማሪ ጆጆ ያዘው እንዳመልጥ ያዘው። ቦስ በእጅ አስገብቻታለሁ። አንተ ጀለንጎ ጠርዝ ፊት ዛሬም አላማ አንስተ በተጠርጣሪው ፋንታ ባልደረባህን አጠመድክ አይደለ? እኔ አላማ ምንድነው ታዲያ ቦስ? እኔ የምልሽ እማዬ ደብተር ጨረስኩኝ ግዢልኝ። ለምን ጨረስከው? ማለት ሰውዬ ማለት ምን ማለት ነው? ማለት የፈለግኩት ስንማር ጨረስኩና ካሁን በኋላ መስፍበት የለኝም። ስለዚህ ግዢልኝ። ተምረህ ለማትለወጠው ምን አስገዛኝ? ቢያንስ እንኳን ናኦል ወይ አቤል ዛሬ ተገዛልኝን ደብተር ያው አያምርም? አዎ በጣም ነው የሚያምረው። የቤት ስራ ሰራህ? አልሰራውም። ለምን? ደብተር ስለጨረስኩኝ አልሰራውም። እንዴ ስራ እንጂ የቤት ስራ እኮ ካልሰራ መምህር ከትምህርት ቤት ነው የሚያባርር። እሺ እሰራለሁ። ምንድነው የምትገትሪኝ? በእናትሽ ምንድነው የምትገትሪኝ? በየሰፈሩ የምታውቂው ሰው አታውቂምና እኔ ጅብራ መሆን አለብኝ እንዴ? እንዴ እዛው እኮ ሰዎቹ ሰላም ያለው እዚህ በእናትሽ ሰላም ምናምን ነይ። በቃ ወደዛ ጉዳዩ የሚያስጨርሰው ተገኝቷል። ቶሎ ብለህ በቃ ሸጎጥ ማለት የሻማራት አላቸው። በዛ ላይ ደግሞ ወይ ብለህ ከምሳ ነው በላ እዚህ የምታውቂው ሰው አለ። ምን ወሬን እንኳን አታስጨርሽም ገና ስት የትም ሀገሯ ነው የትም ሰፈሯ ነው የትም ሀገሯ የትም ሰፈሯ የትም መንደሯ አይ 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 ይሄ እንግዲህ ልጅ ሰርቶ እኔም በመጦሪያ እድሜው ከማንም ጋር እንዴ የብሩ ልጅ አይ መድኃኒዓለም ኩይሳ ሳይበላ ቀደመ ደህና ነገር ብላ ብለ ልጅን እዚህ ልጅ ጣልከው። አባይ ሰላም ነው? እንዴት ነሽ? ሰላም ነው? የኔነት ይሽጣ አባይ አንበሴ ወይ የጋሽ ብሩ ልጅ ደግቁም ነገር ሰራ። አሁን ማስረገዝ ነው። እኔ ሽምግልናውን ቆጣው አባይ ከትዳር በፊት ሽማግሌ ምናምን ነገር ታል ከትዳር በፊት ሰማ እናትህ ሆድ ውስጥ እንቁላል ሆነ የተፈጠርክ ቢሆንም እኔ ነኝ በወንዴ ዘሬ አንኳኩቼ አፍርሼ ዛሬ ሰው ያረኩ እንድትተነፍስ ያረኩ እኔ ነኝ። የወንዴ ዘሬ ነህ አንተ ላይ መፍታልኝ ይልኝ አላ አባይ አላ ይወል ልጅ ተወልደ ያደክበት የቀበሌ ቤት እላያችን ላይ 45 ሰርቶ ሳሎን ወደ ጓዳ ወደ ሳሎን መጥቷል። እኔ ላይ አረፍ እላለሁ ብዬ ጓዳ ስገባ ሶፋ ነው ማገኘው። ቦታ ተቀይሯል። ታውቃለህ? ታበዛላት ታበዛለሁ ዘራረግን ታበዛላት ታበዛለሁ። ታናሽ ወንድም ባቅም ዘንድሮ ነው ግቢ የሚገባው። እሱ ተምሮ ተመርቆ የሚወጣው በአንተ የዘራረግ መብሰስ ላይ ነው። ታበዛላት ታበዛለሁ አባዬ ይነብዝ አምዝ ነው። ስማኛ ቤት እዚህ እናልማዝ ቤት እኮ ድግስ አለ እናማ ሄድን እንብላ። እናት አታይንም? እሷማ ቤት ነች። እንደዛ ከሆነማ አሪፍ ነው። ግን ቤት ስንገባ ከጠየቀችን ላይብረሪ ነበርን ነው እሺ የምንለው። እሺ በቃ እሺ ግቡ። እሺ ከየት ነው የምትመጡት በዚህ ሰዓት? ከላይብረሪ። አዎ በዚህ ምሽት ያው ፈተና ስለሆነ ግዴታ ማጥናት አለብን። ለዛ ነው። እሺ አሁን የት እንደነበራችሁ እውነቱን ለነገረኝ 200 ብር ሰጣችኋለሁ። ላንተም 200 ላንተም 200 በቃ ንገራት፣ ራስህ ንገራት። ትጋብዘኛለህ? ችግር የለውም ጋብዝሃለሁ። እዚህ እና አልማዝ ቤት ማለት ነው ድግስ ነበረና እዛ ልንበላ ሄደን ነው። ምግቡ እንዴት እንደሚጣፍጥ ብታይ። እዛ ነበራችሁ ማለት ነው?
እስቲ ያንን ቦርሳ ቀበለኝ፣ አጠገብ ያለው። እሺ ይሄው። አዎ አንተ ልትጨምርልን ነው? ልትጨምር? ኧረ አንፈልግም፣ በቃ ከ200 በላይ ይብቃል። ይሄ በቃናል። እሺ ኑ እስቲ አንዴ ኑልኝ። የምታመልጠኝ መስሎ ነበር። ቆይ ማነህ አንተ? ማነህ? አሁን 1 ደቂቃ ብቻ ነው የምሰጥህ። አንተ ነህ ወይስ አይደለህም? ማለት አልገባኝም። ማነህ? ድጋሚ አልጠይቅህም። አንተ ነህ ወይስ አይደለህም? አሃ አትናገርም? ትናገራለህ ወይስ አትናገርም? ነግሬህ ነበር። ከዚህ በላይ ስቃይን አሳያለሁ። አንተ ነህ ወይስ አይደለህም? እኔ እኮ ግራ ገባኝ። ምንድን ነው? አሃ እንደዛ ነው። ምን ልታረግ ነው? አትናገርም ማለት ነው። አትናገር። ወንድሜ እያስቸገረ ነው እዛ ጋ። ምን ነው? ምን ጠፋሽ? 200 ብር እዚህ ውስጥ አስቀምጬ ነበር እና ምንም የለም። ሴትዮ ያምሻል? ቢኖር ነው የምፈልገው። አይ ካለ ብዬ ነው። ጥለሽ ቢሆንስ? አይ ቅድም ነበር እዚህ ውስጥ። እንዴ ናኦል አንስቶ ቢሆንስ? አይ አያነሳም። እርግጠኛ ነሽ? ሴትዮ ዛሬ ምን ሆነሻል? አይ እኔ ሰላም ነኝ። ምን ሴትዮ ነሽ በእናትህ? እሺ አሁን ሰዓቱ ስለሄደ ተነሺ እንሂድ። እሺ ተነሺ። እሺ 200 ብር ጥላን ሄደችው ማለት ነው። በቃ ስትመጣ ልስጣት። እሱን ያነሳው ብዬሽ ነበር። እሺ ፈተና መጣ? አዎ አምጥቻለሁ። እስቲ ይሄው ከ2019 አዎ በጣም ጎብዘሃል። አንድ ጥያቄ ብቻ ነው ያጣሁት። አረ ይሁን አሪፍ ነው። አንድ ጥያቄ ምንም አይደለችም። እስቲ ምንድን ነው ያጣኸው? እኔ እንጃ። እስቲ ነው ዳሽ ሙላ ነው ያጣሁት። ዳሽ ሙላ ነው ጥያቄው። ምን ይላል መሰለሽ? ዳሽ ይወልዳል። ምን አልክ ታዲያ? በሬ። ምን ነው እና በሬ ይወልዳል አልክ? አዎ። ወይኔ እሺ በሬ ይወልዳል? አይ በሬ ይወልዳል? አይ አዎ። እንዴ ምንድን ነው? አይ ምንም አይደለም። ፈተና ተፈትኖ በሬ ይወልዳል ብሎ ጥያቄ አጣ ወይ? ልክ ነበረ እኮ አስተማሪ ተሳስቶ ነው ኤክስ ያደረገበት። ነይ